ክብር ለእግዚአብሔር ይሁን። የከበረውን እግዚአብሔርን ቃል ላንብብልን። እንደዚህ ይላል፣ እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና፣ ወደ ላይ ዘሎም ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ለጌታ ክብር ይሁን። ጌታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከሐዋርያቱ ጋር ካሳለፈ በኋላ የመጀመሪያ የመንፈስ ቅዱስ መውረድ በሐዋርያት ሥራ ምዕራፍ 2 ላይ ሲከናወን ሐዋርያት የተነቃቁበት ትልቁ ነገር፣ ውስጣቸውን ሐሴት ያደረገው ትልቁ ነገር መንፈስ ቅዱስ ከወረደ በኋላ የሰጉበት፣ የፈሩበት፣ የስጋታቸው ምንጭ ተወግዶ 3000 ነፍስ በአንድ ጊዜ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሲቀበል ለነሱ ትልቅ ድል ነበረ። ምናልባት ትላንትና ከጥቂት ጊዜያት በኋላ ከኢየሱስ ጋር ባሳለፉበት ጊዜ ልብ ላይኖራቸው ይችላል ለነ ጴጥሮስ። አሁን ግን 3000 ነፍስ በአንድ ጊዜ ጌታን አገኘ። ከዚህ በኋላ ነው እንግዲህ ጴጥሮስ ምዕራፍ 3 ላይ ስትመለከቱ ወደ መቅደስ እየሄደ ሳለ እሱና ዮሐንስ በጉዟቸው ውስጥ ሁልጊዜ ሰው ትከሻ ላይ የኖረ አንድ ጊዜ አንስቶ አምጥቶ ቁጭ የሚያደርጉት ልመናውን ሲጨርሱ ወስደው የሚያስገቡት በእንዲህ አይነት ህይወት የኖረ ሰው መጽሐፉን ስትመለከቱ በልመና የኖረ ከሰው ትከሻ ያልወረደ የሚቀመጠው መቅደስ ደጅ ሰዎች ጸልዮ ከእግዚአብሔር ጋር ተገናኝተው ሲመጡ የሱ ጸሎት ወደ ሰው የሆነ ህይወቱ ከሰው ትከሻ ያልወረደ ሰው ጴጥሮስና ዮሐንስን አያቸው። ጴጥሮስና ዮሐንስ ወደ መቅደስ ሲሄዱ፣ ወደ ጸሎት ቤት ሲሄዱ ነው አያቸው። የተለመደ ተግባሩን ለማድረግ አያቸው። የተለመደ ተግባሩን ለማከናወን፣ ልመናውን ለማሳካት ተመኛቸው፣ ፈለጋቸው፣ አሰባቸው። የሚገርመውና የሚያስደንቀው አንድ ነገር ከነርሱ እንዲቀበል ይጠብቅ ነበር ይላል እግዚአብሔር ቃል። ከአንድ ነገር ለመቀበል ወገኖቼ ወይ አንዳንድ ጊዜ የእግዚአብሔርን አሰራር አታውቁትም። ይሄ ሰው እዚህ ቦታ ላይ የኖረበት ዕድሜ ዘመን በኢየሱስ ዘመን ሳይኖር ይቀራል። ለምንድን ነው የዚህ ሰው ጥያቄ ያልተመለሰው? በኢየሱስ ዘመን ኢየሱስ እዚህ ቦታ እየመጣ እየሄደ ለምንድን ነው ያልተመለሰው? አስደናቂ ነገር አለው። ይሄ በጣም ያስደንቃል። ነገር ግን በሐዋርያት ዘመን ጌታ ኢየሱስ ክርስቶስ በእኔ የሚያምን እኔ የማደርገውን ያደርጋል፣ ከዚህም የሚበልጥን ነገር ያደርጋል የሚለው ቃል የተፈጸመበት የመጀመሪያው ታይም ነው፣ የመጀመሪያው ጊዜ ነው። የጌታ መንፈስ በላያቸው ላይ ነበረ። ሐዋርያት ኮራ ብሎ የሚሄዱ ሐዋርያት፣ የኢየሱስ ስም በላያቸው የነገሰባቸው ሐዋርያት፣ የኢየሱስ ሕልውና በላያቸው የገዛ መንፈስ ቅዱስ ሁለንተናቸውን የከበባቸው ሐዋርያት ዮሐንስና ጴጥሮስ አእማድ ሰዎች። አይገርምም? እነዚህ ሰዎች በቃ ወደ መቅደስ እየሄዱ ባሉበት ውስጥ አንድ ነገር ጠበቀ ይላል። ወገኖቼ አንድ ነገር ጠብቁ። በየጊዜው እግዚአብሔር ላይ ተስፋ የምታደርጉ፣ ጌታን ተስፋ የምታደርጉ፣ አንድ ቀን በሕይወቴ አንድ ነገር እንዲሆን እፈልጋለሁ የሚል የሚጠብቅ የሚጠባበቅ ሕይወት ይኖረን። በጣም አስገራሚ ነው። ይሄ ሰው 40 ዓመት የፈጀ ሰው ነው። በጣም አስደናቂ ነገር ነው። የዚህ ሰው የሕይወት ማንነት በጣም አስገራሚ ነገር ነው ወገኖቼ ወይ የሕይወቱ ማንነት ስንመለከት 40 ዓመት ያክል በቃ እድሜ የነበረው ሰው ነው። የዚህ ሰው ፈውስ የተደረገለት ሰው አይገርማችሁ? ግን ዛሬ የጠበቀው አጠባበቅ ለየት ያለ ነው።
ሁልጊዜ ለየት ያለ አጠባበቅ መገኘት፣ በዚህ መንፈስ ውስጥ መገኘት። አሁን ዛሬ እግዚአብሔር በህይወቴ ድንቅ ያደርጋል ብሎ ተስፋ ማድረግ፣ መጠበቅ፣ መፈለግ፣ መሻት እንዴት ድንቅ መሰላችሁ! አይገርም? ያስደንቃል። ሐዋርያው ጴጥሮስ እና ዮሐንስ በዚህ ቦታ ላይ በቃ ትኩር ብሎ ተመለከታቸው። በቃ ነገር ግን ለየት አለና ጴጥሮስ እንዲህ አለ፣ ብርና ወርቅ የለንም አይደለም ያለው፣ ብርና ወርቅ የለኝም ፊኒሽድ። የጴጥሮስ የግሉ ነገር ነው። በኢየሱስ ስም ላይ ያለው የግሉ ነገር፣ ብርና ወርቅ የለኝም፣ ያለኝን ግን እሰጥሃለሁ። ዋው! ያለንን እንወቅ ወገኖቼ። ያለን ነገር ቢኖር የኢየሱስ ስም ነው። የኔት ያለሽ ሀብት ምድራዊ አይደለም። ያለህ ሀብት ምድራዊ አይደለም። ያለ ሀብት የኢየሱስ ስም ነው። የኢየሱስ ስም ለክርስቲያኖች በክርስቶስ ላመኑ ሙሉ ሀብት ነው፣ ሁሉ ነገር ነው። አይታችኋል? የኢየሱስ ስም መዳኛ ነው። የኢየሱስ ስም መዳኛ ነው። እዚሁ መጽሐፍ ላይ ስትመለከቱ ሐዋርያት 4:12 መዳን በሌላ በማንም የለም ይላል። የኢየሱስ ስም ውስጥ ደህንነት አለ፣ ሕይወት አለ፣ ፈውስ አለ፣ በረከት አለ፣ ለውጥ አለ፣ የአድራሻ ለውጥ አለ። አይታችኋል? ይሄ ሰው ገብቶ የማያውቅበት ቤተ መቅደስ እየዘለለ እየፈነጠዘ እግዚአብሔርን እያመሰገነ ገባ ይላል። የኢየሱስ ስም ወገኖቼ ሆይ ለሰው ሁሉ የመፍትሄ ስም ነው። የመፍትሄ ስም ነው። ለዚህ ስም የማይንበረከክ አይኖርም። የኢየሱስ ስም በኃይል ነው። ምላስም ጉልበትም ለስሙ ይንበረከካል ተብሎ ተጽፏል። ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ስትመለከቱ ይህን ይናገራል። እግዚአብሔር የተባረከ ይሁን። የኢየሱስ ስም ያጸድቃል። የጸደቅንበት ስም ነው። በጌታ በኢየሱስ ስም ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል የሚለን ጳውሎስ በአንደኛ ቆሮንቶስ 6 ቁጥር 11 ላይ እውነት ነው። በኢየሱስ ስም ታጥበናል፣ ተቀድሰናል፣ ጸድቀናል። ይሄ ምስጢር ሊገባን ይገባል። አስደናቂ ነገር ነው። የኢየሱስ ክርስቶስ ስም የነገራችን ሁሉ መፍትሄ ነው። የለመነውን ሁሉ የምንቀበለው በኢየሱስ ስም ነው። የኢየሱስ ስም የመንደር ስም አይደለም፣ የሰፈር ስም አይደለም። ከሰማይ እግዚአብሔር አብ የላከው የሰጠው ስም፣ ስሙን ኢየሱስ ትየዋለሽ የተባለው የሰው ስም፣ የከበረ ስም፣ እግዚአብሔር ለሰው ልጆች የመፍትሄ ያደረገው ስም ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ ማናቸውንም ነገር በስሜ ብትለምኑ ትቀበሉም አላችሁ ይላል። ኢየሱስ ያድናል። አስደናቂ ስም ነው ያለን። የከበረ ስም ነው ያለን። የኢየሱስ ስም ህልውናው ነው። የኢየሱስ ስም አብሮነቱ ነው። የኢየሱስ ስም ኃይሉ ነው። የኢየሱስ ስም ታምራትና ድንቅ የሚያደርግ መለኮታዊ የእጁ ሥራ መገለጫ ነው። በኢየሱስ ስም ድንቅና ምልክት ይሆናል። ሐዋርያት በኢየሱስ ስም ነው ድንቅና ምልክት ያደረጉት። ሐዋርያት ሥራ ምዕራፍ 4 ቁጥር 30 ስትመለከቱ ምልክትና ድንቅ ታምራት የተደረገው በዚህ ስም ነው። ይህንም ክፍልም ስትመለከቱ የኢየሱስ ስም ያደረገው፣ የፈጠረው፣ የሰራው፣ የዘራው፣ ያከናወነው ሕይወትን ሲሰጥ፣ ለአካሉ ሕይወትን ሲሰጥ፣ ከሰው ትከሻ አውርዶ የሚያዘልል፣ ከሰው ማንነት ወደ ኋላ የጣለውን የትኛው ሁኔታ ቀይሮ የደስታ ሕይወት የሚሰጥ ስም የኢየሱስ ስም። ወንድሜ ያለህን አውቀሃል? ይህን ያለሽን ታውቂያለሽ? ታውቃለህ? የኔ ወንድም የኢየሱስ ስም የከበረ ስም ነው። ይህንን ስም የሚጠራ ሁሉ ይድናል ይላል ሮሜ መጽሐፍ ላይ ጳውሎስ ሲነግረን 10:13 ላይ የጌታን ስም የሚጠራ ሁሉ ይድናል። የጌታ የኢየሱስ ስም። ለዚህ ነው ጳውሎስ ሲናገር የስሙ ህልውና ያድናል ይላል። ጴጥሮስ ለዚህ ነው ያለኝን እሰጥሃለሁ፣
በናዝሬቱ በኢየሱስ ስም ተነሳ፣ ተመላለስ። ዛሬ የኢየሱስን ስም ኃይልና ክብር ለሕይወታችን፣ ለኑሯችን፣ ለቀሪ ዘመናችን እግዚአብሔርን በመፍራት በጽድቅ በመኖር ጌታን በሚያስከብር ማንነት ተገልጠን ፈቃዱ የሚከናወንብን እንድንሆን እንፈልጋለን። የስሙን ማንነት፣ የስሙን ህልውና እንወቅ። የኢየሱስ ስም፣ የኢየሱስ ስም፣ በናዝሬቱ በኢየሱስ ስም ተነሳ፣ ተመላለስ አለው። እጆቹን ይዞ አስነሳው። አይገርምም? ቁርጭምጭሚቱ ጸና። እየዘለለ እየፈነደቀ እግዚአብሔርን እያመሰገነ ወደ መቅደስ ገባ። የአድራሻ ለውጥ ይሰጣል። ወገኖቼ ሆይ አንድ ነገር ልናገር። ለኢየሱስ ክርስቶስ ለስሙ ያለን አመለካከት ዛሬ መቀየር አለበት። አሁን መቀየር አለበት። ወንድሜ የኢየሱስ ስም መዳኛ ነው። የኢየሱስ ስም ሕይወት ነው። የኢየሱስ ስም ሙሉ ሀብታችን ነው። የኢየሱስ ስም ወገኖች ሆይ የክርስቶስ የህልውናው ማንነት መገለጫ ሆኖ በእኛ የተገለጠ ስንጠራው ሕይወቱን የምናይበት፣ ስንጠራው ክብሩን የምናይበት፣ ስንጠራው ታምራቱን የምናይበት፣ ስንጠራው በእውነት ታምራቱ በሕይወታችን ሲገለጥ የምናይበት ነው። ታዲያ ለዚህ ሰው ይህ የኢየሱስ ስም ካለበት ሁኔታ ካለበት ነገር እልፍ ሊያደርገው የቻለው በምንድን ነው ካላችሁ፣ ዛሬ መርህ የሚሆነን ይሄ የኢየሱስ ስም ወገኖቼ ሆይ ሊከበር ይገባል። ስሙን ልታከብረው ይገባል። የኢየሱስ ስም ክብር ይገባዋል። የዚህ ሰው ከዚህ ማንነት ከዚህ ከተጥመለመለ ከሰው ትከሻ ያወረደው ማንነት ለስሙ የሰጠው ክብር ነው። መጽሐፍ ቅዱሳችን ሐዋርያት 3 ቁጥር 13 ላይ ተመልከቱ። የኢየሱስን ስም አከበረው ይላል። የኢየሱስ ስም ባከበርከው ልክ ያከብርሃል፣ ባከበርሽው ልክ ያከብርሻል። የኢየሱስን ስም አከበረው ይላል። ይሄ ሰው ታሪኩ የተቀየረለት በዚህ ጥልቅ ሰማያዊ ነገር ነው። ይሄ ስም አካባቢው ሰፈሩ እንደሚያወራ አልነበረም። ለዚህ ሰው ተቀየረ። ይሄ የኢየሱስ ስም ለዚህ ሰው ሽባነቱን ቀየረው። እየዘለለ ወደ መቅደስ ገባ። ስሙን እናክብረው። ስሙን አክብሩት። የኢየሱስ ስም ማንነቱ ነው፣ ህልውናው ነው። የኢየሱስን ስም አከበረው ይላል። ጌታ የተባረከ ይሁን። ሌላኛው የዚህ ሰው የህይወት ታሪክ የተቀየረበት ትልቁና ዋናው ነገር ሁሉን እንደሚችል ስሙን አመነ። ሐዋርያት ሥራ ምዕራፍ 3 ቁጥር 16 ላይ የሚናገረው ይሄንን ነው። ስሙን አመነ። የኢየሱስን ስም አመነ። ጴጥሮስም ሲናገር እንዲህ አለ፣ በስሙም በማመን ይህን የምታዩትን የምታውቁትን የኢየሱስ ስም አጸናው። በእርሱ በኩል የሆነው እምነት በሁላችን ፊት ይህን ፍጹም ጤና ሰጠው። ዋው! ስሙን እናክብር። የኢየሱስን ስም እንመን። ተአምራት ይሆናል፣ ሕይወት ይሆናል፣ ፈውስ ይሆናል፣ ተአምራት ይሆናል፣ ድንቅ ነገር ይሆናል። ሁኔታዎች ይለወጣሉ፣ ነገሮች ይቀየራሉ። የኢየሱስ ስም ታላቅ ስም ነው። የኢየሱስ ስም ታላቅ ስም ነው። ያለን ሀብት፣ ያለን የከበረ ሀብት እግዚአብሔር በክርስቶስ ኢየሱስ በኩል የሰጠን ስሙን ነው። የኢየሱስ ስም ስሙ በኃይል ነው። ስሙ በድንቅ ነው። ስሙ በተአምራት ነው። ስሙ በክብር ነው። ስሙን እናክብረው። ስሙን በማክበር በስሙም በማመን ሕይወት እንዲበዛልን፣ ሰላም እንዲበዛልን፣ በረከት እንዲበዛልን ልናደርግ የምንችለው እኛ ነን። የኢየሱስ ስም ታላቅ ስም ነው። ያለኝን እሰጥሃለሁ። ያለህን አውቀሃል። ያለሽን አውቀሻል። ይህንን በመስጠት ለሌሎች ለመትረፍ
ለሌሎች ጥቅም በመዋል ለሀገር ጥቅም ለትውልድ ጥቅም በመዋል ዛሬ መነሳት አለብን። በጌታ በኢየሱስ ስም የማይሆን ምንም የለም። የማይሆን ምንም የለም። በጽድቅ ኖር እንጂ በቅድስና ኖር እንጂ እግዚአብሔርን በመፍራት ኖር እንጂ ፈቃዱን በማድረግ ኖር እንጂ ሐሳቡን በማገልገል ኖር እንጂ በእውነት ኖር እንጂ ኢየሱስን በመምሰል ኖር እንጂ። የኢየሱስ ስም በኃይል ነው፣ በድንቅ ነው፣ በተአምራትም ነው። የኢየሱስ ስም ያድናል። ኢየሱስ ጌታ ነው። ዛሬ በዚህ እምነት ሕይወታችሁን፣ ኑሯችሁን፣ ቀሪ ዘመናችሁን አጽኑ። የኢየሱስን ስም አክብረው ወንድሜ። የኢየሱስን ስም አክብሪው እኔት። የኢየሱስን ስም እመነው። የኢየሱስን ስም እመኚው። ይሰራል፣ ተአምራትንም ያደርጋል፣ ያድናል። ጌታ ኢየሱስ ክርስቶስ ይባርካችሁ። አሜን።